ማንን ነው ማየት ያለብን? ይህን ታሪክ የምጽፍላችሁ አንድ ታናሽ ብላቴና ነኝ። አትፍረድ የሚለውን ቃል ዘንግቼ ሰው ላይ እየፈረድኩ ሰውን ከመንፈሳዊ ሕይወት እንዲርቅ ታትሬ እየሰራው ባለውበት ጊዜ እግዚአብሔር በብርቱ ሲናገረኝ አኩርፌ ከደጁ ከሸሸው በኋላ ከአገልግሎት ሕይወትም በጣም ርቄ ባለማዊ ሕይወት ተወስጄ ቤተክርስቲያን ደጅ መምጣት አቁሜ ባለውበት ሁኔታ መሐሪው ቅዱስ እግዚአብሔር ድጋሚ በምሕረት ዓይን አይቶኝ እንደ ቅዱስ ጳውሎስ የልቤን ዓይን እንዲበራ ካደረገልኝ በኋላ ነው። ዛሬ ከረጅም የሕይወት ውጣ ውረድ በኋላ ደጁ መጣሁ። አቤት ሰላም! እውነትም ደጀ ሰላም! አቤት ረፍት! እስኪ ጥቂት እናውጋ። ብዙዎቻችን ከቤተ ክርስቲያን የምንርቅበትን ወይም ከክርስትና የወጣንበትን ምክንያት ስንገልጽ ሰዎችን እንደ ምክንያት እንጠቅሳለን። የእናንተን አላውቅም። እኔ ግን እንደዛ አልነበር። እንደሚመስለኝ ሁላችንም ወቃሾች ነን። ብዙ ጊዜ ሰዎች ከነሱ ውጭ ያሉ ሰዎች ምን ያህል አስመሳዮችና ኃጢአተኞች እንደሆኑ በመናገር ሁሉም ውሸታሞች ስለሆኑ ክርስትናን እንደራቁ ይናገራሉ። እነዚህ ሰዎች ምን ያህል በመጽሐፍ ቅዱስ ላይ የተጠቀሱ ቅዱሳንን እንደሚያውቋቸው አላውቅም። ማወቅ ስል በእውነት ከምር ማወቅ ነው እንጂ በስምና በታሪካቸው ማለት አይደለም። መጽሐፍ ቅዱስ ላይ ያሉ ቅዱሳንን እነሱ በነበሩበት ዘመን ወደ ቤተ ክርስቲያን የመጣ ክርስቲያን ከቤተ ክርስቲያን የሚወጣው መቼም አይመለስም። ግን ሁልጊዜ ራሴን እጠይቃለሁ፣ ቤተ ክርስቲያን የምንመጣው ሰዎችን እያየን ነው እንዴ? ይህንን ጉዳይ እስኪ በምሳሌ እንየው። መጽሐፍ ቅዱስ ላይ የተጠቀሱ ድሮ የነበሩ ቅዱሳን በብሉይም በአዲስ ኪዳንም የነበሩ በዚህ እኛ ባለንበት ዘመን መጥተው አብረውን ከኛ ጋር በዚህ ዘመን ናቸው እንበልና ወጋችንን እንቀጥል። ከብሉይ ኪዳን እንጀምር። ኖህ የሚባል በእድሜ ያረጀ ትሁት የእምነት ሰውና ቤተ ክርስቲያን ውስጥ የታወቀ አባት ነበር። ይህ ሰው ብዙ ሰዎችን አጥምቆ ክርስቲያን አድርጓል። ግን ምን ያደርጋል፣ ጥቂት ሰዎች ደግሞ በወይን ጠጅ ሰክሮ ራቁቱን ሲንገዳገድና የሌሎች እምነት ተከታዮች አይተው ሲሳለቁና በክርስትናው ላይ ሲያሾፉ አይተው እርም ብለው ከቤተ ክርስቲያን ርቀዋል። እና ማን ነው ጥፋተኛው? ከቤተ ክርስቲያን በኖህ ምክንያት መሸሽ ወይስ ለኖህ መጸለይ ይሻል ነበር? እስኪ ራሳችንን እንጠይቅ። እንቀጥል ወደ ደጉ አብርሃም። አንድ ሰው የአብርሃምን እምነት አይቶ ቤተ ክርስቲያን መጣን በል። ወዲያው ግን አብርሃም ምን ያህል ፈሪ እንደሆነና የራሱ ሕይወት ለማትረፍ ሚስቱን አሳልፎ እንደሰጠ ያያል። ከዛ ይሄ አስመሳይ ነው ብሎ እውነተኛ መስሎኝ እንጂ ሚስቱን እህቴ እያለ የራሱን ሕይወት ለማትረፍ የሚሳሳ ፈሪ ብሎ ከቤተ ክርስቲያን ይጠፋል። ታዲያ ይሄ ፈሪ ብሎ የጠፋው ሰው አብርሃም ጋር ቢቆይ ኖሮ አብርሃም ያገኘውን በረከት ያገኛል ነበር? ምን ያደርጋል፣ ቸኮለ፣ ሄደ፣ ግን በረከት አጣ። አይ ሰው! ሌላኛው ደግሞ ሶምሶንን አይቶ በፀጉሩ ማማር ተማርኮ በጀግንነቱና ለቤተ ክርስቲያን ለእስራኤል ያለው ቅናት አስደምሞት ቤተ ክርስቲያን መምጣት ይጀምራል። ይህ ሰው ለሚስቱ ታማኝ ስለሆነ የሚዘሙት ሰው ሁሉ ይጠየፋል። ከዛ ሶምሶንን ሲዘሙትና ከሴቶች ጋር ያልተገባ ድርጊት ሲሰራ ያየዋል። ይህ ብቻ ሳይሆን ለሴት ሲል የአስደማሚ ፀጉሩን ተላጭቶ ይመለከታል። ሁሉ ነገር ውሸት ነው፣ አታላዮችና አስመሳዮች ናቸው፣ እዛ የተሰበሰቡት ሁሉ ሌቦች ናቸው እያለ ቤተ ክርስቲያን ካሉ ሰዎች ይልቅ በዓለም ላይ ያሉ ሰዎች መልካም እንደሆኑ እየተናገረ ከቤተ ክርስቲያን ይጠፋል። ሳያውቀው ዓለም ውጣት አስቀረዋለች። ለምን? ሰው አይቶ ስለመጣ፣ የሰው ስራ ስላናደደው። የቅርብ ጓደኛዬ ደግሞ በድምፁ ማማር፣ በበገና አደራደሩ፣ በመዝሙሮቹ ግጥም ጥንካሬና ውበት ለክብሩ ሳይጨነቅ እግዚአብሔር ጨርቁን ጥሎ ያመለከውን ዳዊትን አይቶ ቤተ ክርስቲያን ይመጣል። ሰንበት ትምህርት ቤት እየመጣ የዳዊት መዝሙሮች ይከታተላል። ዳዊት አለ በተባለ ጉባኤ ሁሉ ይገኛል። ከዛ ከዕለታት አንድ ቀን ዳዊት ከኦሪዮን ሚስት ቤርሳቤ ጋር ሲማግጥ ያየዋል። የሚያየውን ማመን ተሳነው። ያ በበገናው አጋንንትን ሲያስወጣ ያየው ዳዊት፣ ያ ጨርቁን ጥሎ እግዚአብሔርን የሚያመልከው ዳዊት፣ ያ ጀግናው ዳዊት ሲልከሰከስ አየው። ይህን ለማስታረቅ ተቸግሮና በግራ መጋባት ውስጥ እያለ ሁነኛ ወዳጁ ዳዊት ቤርሳቤ እንዳስረገዘ እና ኦሪዮን ሰምቶ እንዳያዋርደው ኦሪዮንን ማስገደሉን ይሰማል። ክሩን በጠሰ፣ ጾሙን አቆመ፣ ነጠላውን ወረወረ። ድሮም ተው ሲሉኝ አልሰማ ብዬ ቅብጠቴ ይበለኝ ብሎ ሁለተኛ ቤተ ክርስቲያን ላይ ሄድና መስቀል ላይ ይሳለም ማለት። ክርስትና ከነበረም ድሮ ነው፣ ሁሉም ክርስቶስ ጋር አብቅቷል ብሎ ደመደመ። አንዲት ሴት ደግሞ አስቴርን ተመልክታ መጣች።
ይህን የመሰለ ውበትና እውቀት ኖሯት ከቤተ ክርስቲያን አለመራቋና በኪነ ጥበብ ዘርፍ ውስጥ ያላትን አገልግሎት ተመልክታ እሷም ቤተ ክርስቲያን ለመቅረት ወሰነች። አስቴር በዘመኑ የነበረውን ኃያል ጄኔራል አገባች። ሰውየው ክርስቲያን አልነበረም። በዛ ላይ ክርስቲያንን የሚጠሉ ሰዎች እንደ ሃማ ያሉትን ነው በዙሪያው የሰበሰበው። ይሄ ግራ ገባት። ድሮ የምታውቃት አስቴር አልሆንልሽ አለቻት። ስለዚህ ቤተ ክርስቲያን ውስጥ ያሉ ሰዎች የስጋ ምኞታቸው እስከሚፈጸም እዛ ያሉ መስሎ ታያት። ቀስ እያለች ቤተ ክርስቲያን መምጣቷ ቀነሰ። ለሷም ለአስቴርም ወዳጅ የነበረች ልጅ አስቴር ጄኔራሉ አብያተ ክርስቲያን እንዲቃጠሉ ማዘዙን ሰምታ ምንም አለመናገሯ ሳያንስ ወንድሟ አስልኮባት ራሱ ጄኔራሉ ባሏን ተው ብላ ለመገሰጽ እያመነታች መሆኑን ስትሰማ ከቤተ ክርስቲያን ላይ አኮረፈች። በኩርፊያዋ ጸናች። ሳታውቅ ቀስ እያለች መሸሽ ተያያዘች። ቀስ እያለች ወደ ዓለማዊ ኪነ ጥበብ አዘነበለች። አሁን ታዋቂ ዘፈን ግጥምና ዜማ ደራሲ ሆና ሰው እያስጨፈረች ነው። ግን ለምን ልጅቷ እይታዋ አስቴር ላይ ብቻ ለምን ሆነ? እስኪ ወደ አዲስ ኪዳን ደግሞ እንምጣ። በቅርቡ ደግሞ ጳውሎስ የሚባል ለቤተ ክርስቲያን ቀና የሆነ ሰው በመጽሐፍ ለምን ገሰጸን ብለው አንዳንድ ምዕመናን ክስ አቀረቡ። ክሱ ግን ሚዛን የሚደፋ አልነበረም። ክሳቸው እዚህ ግባ የሚባል አይደለም። ምክንያት አስቀምጦ ሲባሉ ጳውሎስ ድሮ አይሁድ እምነት ተከታይ ስለነበር ስርዓት ያበዛል፣ እርሱ ደግሞ በክርስቶስ ለምናምን ሰዎች እንቅፋት ይሆናልና ስለዚህ ወይ እሱ ይውጣ ወይ እኛ እንውጣ አሉ። ቅዱስ ሲኖዶስ ሁለቱንም አስቀምጦ ዳኛቸው። ጳውሎስን የከሰሱትን ተው ልክ አይደላችሁም አሏቸው። አሻፈረኝ አሉ። ከቤተ ክርስቲያን ወጡ። ጳውሎስም አዘነ። በዚህ ጉዳይ ላይም ጻፈ፣ ታሪክም አስቀመጠልን። እውነት እነዚህ ሰዎች ሰውን አይተው መከራከር ነበረባቸው ወይስ አማናዊውን ቃል? ማን ተጎዳ? ቆም ብለው ቢያስቡ ኖሮ ጥሩ አልነበር ትላላችሁ? እኔ ደግሞ ቤተ ክርስቲያን ውስጥ ምን ገጠመኝ መሰላችሁ? እንደ ይሁዳ አይነት ሰው እግዚአብሔርን አምኖ ገንዘቡ ላይ ሾሙት። ከራሱ የሚሰርቅ ሰው። ቀስ ብዬ ሰለልኩት። ሰው ሁሉ የሚያወራው ልክ ነው፣ ከራሱ ላይ እየሰረቀ ነው። ተቆጣው። ከኔ ውጪ ለቤተ ክርስቲያን ማን አላት አልኩኝ። መረጃ አሰባሰብኩ፣ አጋለጥኩት። ሌባ አልኩት፣ አስባልኩት። ክብር ተሰማኝ። ሰውየው ተዋረደ፣ እኔ ተከበርኩ። ለቤተ ክርስቲያን መከታዋ የሆንኩ መሰለኝ። ሰውየው ከቤተ ክርስቲያን ተባረረ። መውደቂያ አጣ። የራሱንና የቤተሰቡን ህይወት ለማቆየት ሲል እልም ያለ ዓለማዊ ስራ ውስጥ ገብቶ አገኘሁት። የታትሉኝ ጭፈራ ቤት። ደነገጥኩ፣ አዘንኩ። ጀብደኝነቴ ተኖ ጠፋ። ራሴን ጠላሁት። ምን አለ ዛኔ ቀስ ብዬ ብነግረው ብመክረው ችግሩን ብረዳለት ኖሮ ብዬ ራሴን ወቀስኩ። እኔንም ቢቢለኝ እንኳን በስርዓተ ቤተ ክርስቲያን ባስመክረው ኖሮ ራሴን ጠላሁ፣ ታመምኩ። ሳላውቅ እኔም ከቤተ ክርስቲያን ራኩ። ይሄ እንግዲህ በምናብ መጽሐፍ ቅዱስ ላይ ያሉ ቅዱሳን ሐዋርያት በዛሬ ዘመን ቢኖሩ በማለትና ለሰሯቸው ኃጢያቶች የኛ ግብረ መልስ ምን ሊሆን እንደሚችል በማሳየት የተጻፈ ነው። ቤተ ክርስቲያን በኖ መርከብ ትመሰላለች። መርከብ ውስጥ ታዲያ ያልገባ ፍጥረት አልነበረም እኮ። ሁሉም ፍጥረት ነበሩ። በጉም፣ ፍየሉም፣ አንበሳውም፣ ጅቡም፣ እንስቱም፣ ርግቧም፣ ሰውም፣ አሳቹም ሁሉም ነበሩ። ታዲያ ቤተ ክርስቲያን የያዘች ሁሉን ጉድ ነው። እንዴት ማስተዋል ተሳነን? እንዴት እኔ ብቻ ነኝ ጻድቅ አለን? እንዴት ቤተ ክርስቲያንን የጻድቃን መሰባሰቢያ ብቻ አደረግናት? ቤተ ክርስቲያን እኮ የኃጥአንም ጭምር ነች። ለመጽደቅ የሚፈልጉ ሰዎች ጭምር ነች። ለዚህ እኮ ነው ራሱ ክርስቶስ ነው ከቶ የማይጥለን፣ ከቶ ታምነንበት አንገታችንን የማያስደፋን እርሱ ብቻ ነው። ቤተ ክርስቲያን የምትመጡ ሰዎች ሆይ ፈጥናችሁ ይህን የቤተ ክርስቲያንን ራስ ተመልከቱ። ሁለተኛ ጌታችን ኢየሱስ ክርስቶስ 3 ጊዜ ለካደው ቅዱስ ጴጥሮስ የመንግስቱን ቁልፍ የሰጠ አምላክ ነው። ቁልፍ በጣም ታማኝ ሰው ከዚህ ቀደም ምንም አይነት የክደት ታሪክ ለሌላው ሰው የሚሰጥ ነበር። ቤተ ክርስቲያን ያሉ ሰዎች አስመሳዮች ናቸው ካልን በጣም ልክ ነን። ምክንያቱም እኔም አስመሳይ ነኝና ልንል ይገባል። እስኪ የማያስመስል ሰው አለ? ራሳችንን እንጠይቅ። እውነት እላችኋለሁ ለእግዚአብሔር ምቹ ነን? እውነት ሁላችን ለእግዚአብሔር ምቹ ነን? እዚህ የረፍት ቦታ የመጣ ነው ማስመሰል ስለደከመን ነው። አንድ ቀን ፈጽሞ ከዚህ በሽታ ወደሚፈውሰን የቤተ ክርስቲያን ራስ ወደ ሆነው ጌታችን ኢየሱስ ክርስቶስ ስለመጣን ግን ፍጹም ደስተኞች ነን። ስንመጣ ማየት ያለብን እግዚአብሔርን ብቻ ነው። ቀጥሎ ለእግዚአብሔር የታመኑ ጻድቃን ሰማዕታትን ማየት እንድንበረታ ያደርገናል። ሰውን የምናይ ከሆነ ለመዳኑ ምክንያት እንድንሆን እንየው እንጂ
ለመጥፋቱ ምክንያት አንሁን። የልቦናችንን ዓይን ከእግዚአብሔር ላይ አንንቀል። ከነቀልንም ሁሉ ወደ ጥፋት ነው የሚወስደን። እኔም ዛሬ ለዘላለም ለማረፍ ንስሐ ልገባ ዓይኔን ከእግዚአብሔር ላይ ላለመንቀል ነው ወደ ቤቱ የመጣሁት። ደክሞኛል፣ ግን በረታለሁ። ዘውትር የሚደንቀኝን ጥቅስ ልጋብዛችሁና ወጌን ላጠናቅ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። የማቴዎስ ወንጌል ምዕራፍ 11 ቁጥር 28። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆይ። ጌታ ለካስ ይወደኛል፣ ዛሬም ስበድለው ልጄ ነህ ይለኛል። ዛሬም ስበድለው ልጄ ነሽ